ቴክኖሎጂ በራሱም እዳ ብዙዎች ላይ ያለ እዳም ማምለጫ መንገድ ነው። የኤአይ ሚና ድሮ ዕውቀት የምንላቸው ነገሮች በሙሉ ቀይሯል። ስራ ብለህ የምታውቀው ነገር በሙሉ ከከተማ እስከ ገጠር ከእርሻ እስከ ትምህርት ቤት የማይነካካው ኤሪያ የለም። እኛ እንደ መሪ አሁን ጀምረን ካልሰራንበት የዛሬ 20 ዓመት ለልጆቻችን እዳ እንጂ ምንዳ አናስቀርላቸው። ባጭሩ ኢማጂኔሽን ማለት ነገ ላይ ሆኖ ዛሬን መምራት ማለት። ዳታ ደግሞ ሀብት ነው፣ መሰብሰብ አለበት። ኤአይንም አንደር ማይን አርጎ የሚያስብ ሊደርሺፕ ሀገር ፓርቲ እዳን ወደ ምንዳ መቀየር አይችልም። ዲጂታል አይዲ በጣም ጠቃሚ ነገር ነው። ከዚህ ቀደም አንስቼላችኋለሁ። ከህዳሴ የሚያንስ አይደለም። ጥያቄ ያቀረቡ ነው ኤአይ ላይ ኢትዮጵያ ታግዘን የሚል። ይሄን ፋውንዴሽን ጥለን በዓለም ላይ ትልቅ ህዝብ ያላቸው ትልቅ ኢኮኖሚ ያላቸው ወሳኝ ሚና የሚጫወቱ አገር ተርታ እናስገባት እንችላለን።